ስላሴ የሚውሉት መቼ ነው? በመጽሐፍ ቅዱስ የስላሴን አንድነትና ሶስትነት በመጽሐፍ ቅዱስ ግለጽልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶሳውያን የክርስቶስ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ስላሴ መቼ ይውላሉ? በመጽሐፍ ቅዱስ የስላሴን አንድነት ሶስትነት ግለጥልኝ ብላ ስለጠየቀች ልጃችን ጥያቄውን ለማብራራት እሞክራለሁ። እግዚአብሔር መንፈስ ቅዱስ ለሁላችንም አንደበታችን እዝነ ልቦናችን እግዚአብሔር ያዘጋጅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ሁልጊዜ ይነገራል። ስላሴ በስም በግብር በአካል ሶስት ሲሆኑ በባህሪ በህልውና በስልጣን በአገዛዝ አንድ አምላክ ብለን እናምናለን። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ቢሆንም ምንም ላጠይቆ አካላት ይህን ብንል በባህሪ አይለያዩም፣ አንድ ናቸው። ሶስትነታቸውም አንድነታቸውም በመጽሐፍ ቅዱስ ይገለጣል። መቼ ይውላሉ ተብሎ ለተጠየቀው ጥያቄ በሰባት ወር በገባ በሰባት ቢውሉም 365 ቀን ሙሉ ከሰው ልጆች ስላሴ አይለዩም። ስላሴ የሰው ልጆች ሲመግቡ፣ ሲያበሉ፣ ሲያጠጡ፣ ሲሾሙ፣ ሲያከብሩ፣ ሲባርኩ፣ ሲቀድሱ፣ ሲያጽናኑ፣ ሲያረጋጉ ይኖራሉ። ለሴኮንድ ለደቂቃ ስላሴ የሰው ልጆች አይለዩም። እንኳን የሰው ልጅ ይቅርና ፍጥረትን በሙሉ ስላሴ አይለዩአቸውም። እንስሳትንም አራዊትንም አይለዩአቸውም። ለምን? የፈጠሩት ፍጥረት ሁሉ እንዲራብ፣ እንዲጠማ፣ እንዲባዝን፣ እንዲታመም ስላሴ ስለማይፈቅዱ አንድነታቸው ሶስትነታቸው እንዴት ተገለጠ ሲባል ዓለም ከመፈጠሩ በፊት ስላሴ በአንድነት በሶስትነት ሲሰለሱ ሲቀደሱ የኖሩ ናቸው። ይህን ጊዜ ነበሩ፣ ይህን ጊዜ ተገኙ አይባሉም። ስላሴ ህልውናቸው ጽኑ ነው። ምስጋና የባህሪያቸው ነው። ህልውና የባህሪያቸው ነው። የስላሴ አንድነት ሶስትነት በጎላ በተረዳ የተገለጠ ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሲሆን የስላሴ አንድነት ሶስትነት ተገለጠ። ኢየሱስ ክርስቶስ ሲያስተምር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እንዳልተለየ ሲናገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ ወንጌላዊ እንደጻፈ ምዕራፍ 10 ቁጥር 30 ላይ ተመዝግቦ እናገኘዋለን። እኔና አብ አንድ ነን አለ። በባህሪ አንድ መሆናቸውን በህልውና በአገዛዝ በመፍጠር በማዳን በመባረክ ቅድስና ንጽሕናን በመስጠት የሰው ልጆች በመመገብ የሰው ልጆች በመሸከም ስላሴ አንድነታቸውን ሶስትነታቸውን ከባህሪ አባቱ ከአብ ከባህሪው ከመንፈስ ቅዱስ ያልተለየ ኢየሱስ ክርስቶስ ተናግሯል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈ ምዕራፍ 15 ቁጥር 26 ላይ ተመዝግቦ እናገኘዋለን። ወሶበ መጻ ጰራቅሊጦስ ዘአነ እፍየኑ እምኀበ አብ መንፈሰ ጽድቅ ዘይወፅእ እምኀብ ውእቱ ሰማዕትየ። እኔ የምልክላችሁ ከአብ ዘንድ የሚወጣ የእውነት መንፈስ የሐሰት መንፈስ አለ፣ የእውነት መንፈስ አለ። ጰራቅሊጦስ በመጣ ጊዜ እሱ ስለኔ ይመሰክራል፣
እናንተም ስለ እኔ ትመሰክራላችሁ፣ መንፈስ ቅዱስ አጽናኝ እንደሆነ እገልጽላችኋለሁ ብሎ ሦስትነታቸውን ገልጿል። ማን? እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድነት በሦስትነት ጸንተው እንደሚኖሩ እግዚአብሔር ወልድ ተናገረ። እግዚአብሔር መንፈስ ቅዱስ ይመጣል አለ። ከእግዚአብሔር አብ የሚላክ እኔ የምልክላችሁ የእውነት መንፈስ እሱ ይመጣል፣ ስለ እኔ ይመሰክራል። ከአብ የተገኘ ካቶሊካውያን ግን ከአብ ከወልድ ይሰርጻል ሎቱ ስብሐት ብለው እንደተናገሩ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እንዳልተለየ ከአብ ዘንድ ይመጣላችኋል ብሎ መንፈስ ቅዱስ ከአብ እንጂ የሰረጸ ከወልድ እንዳልሰረጸ ኢየሱስ ክርስቶስ ተናግሯል። ይህንንም ሲያጎሉ ሰለስቱ ምዕት መንፈስ ቅዱስ የገለጠላቸውን መንፈስ ቅዱስ ያቀበላቸውን በሃይማኖተ አበው ምዕራፍ 17 ላይ ተመዝግቦ እንደምናገኘው ለምእመናን፣ ለካህናት፣ ለመነኮሳት፣ ለሁሉም ለእያንዳንዱ ዕለት ዕለት የሚጸልዩት በቅድስና በንጽሕና ጸንተው እንዲኖሩ መንፈስ ቅዱስ እንዲባርካቸው ጸሎተ ሃይማኖት በሚለው ድርሰታቸው ወነአምን በሃዱ እግዚአብሔር በአንድ በእግዚአብሔር አብ እናምናለን፣ ወነአምን በሃዱ በኢየሱስ ክርስቶስ በአንድ በኢየሱስ ክርስቶስ እናምናለን፣ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ከአብ በሰረጸ ማሕየዊ በሚሆን በመንፈስ ቅዱስ እናምናለን ብለው 318ቱ ሊቃውንት አርዮስን ሲያወግዙ፣ አርዮስን ሲለዩ፣ ሃይማኖትን ሲያጸኑ፣ የሥላሴን አንድነት ሦስትነት ሲያጸኑ፣ ምስጢረ ሥላሴን በተረጎሙበት ባመሰጠሩበት በጉባኤ ኒቅያ በ325 ዓመተ ምህረት ወስነው አረጋግጠው ለሰው ልጆች አስተምረዋል። ፈጣሪያችን ኢየሱስ ክርስቶስ የመረጠው የባረከው የቀደሰው ከስሩ ቁጭ ብሎ የተማረ ምስጢረ ሥላሴን አምልቶ አስፍቶ የተረጎመ ቅዱስ ዮሐንስ እንደጻፈልን ምዕራፍ 1ን መመልከት ይቻላል። በመጀመሪያ ቃል ነበረ፣ ያም ቃል በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነው ካለ በኋላ ሁሉ በእርሱ ሆነ፣ ያለ እርሱ ምንም የሆነ የለም፣ በሰማይም ሆነ በምድርም ሆነ የተፈጠረው ፍጥረት ያለ እግዚአብሔር ወልድ የሆነ የለም ብሎ አንድነታቸውን ሦስትነታቸውን ገልጾልናል። ፈጣሪያችን ኢየሱስ ክርስቶስ እንዳስተማረን እንደመከረን ሙቶ ከተነሳ በኋላ ለቅዱሳን ሐዋርያት እንዳስተማራቸው እንደመከራቸው የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈ ምዕራፍ 28 ቁጥር 19 ላይ ተመዝግቦ እናገኘዋለን። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ሦስትነቱን ገልጧል። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈ ምዕራፍ 1 ቁጥር 18 ላይ መመልከት ይቻላል። ለእግዚአብሔርሰ አልቦ ዘርኦ ግሙራ፣ እግዚአብሔርን ከቶ ያየው የለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋሕድ ነገረን እንጂ ብሎ ተረጉሟል፣ አመስጥሯል፣ አራቋል። ስለዚህ ንጉሳችን ፈጣሪያችን እግዚአብሔር በአንድነት በሦስትነት ሲሰለስ ሲቀደስ ለዘላለም ይኖራል። መንፈስ ቅዱስ ያደረባቸው አባቶቻችንም ተርጉመዋል፣ አመስጥረዋል፣ አራቀዋል። ከአባቶቻችን ከሊቃውንቱ አባ ሕርያቆስም እንዲህ ብሎ ተናግሯል። አብ ወልድ መንፈስ ቅዱስ ይሄልዩ፣ አብና ወልድ መንፈስ ቅዱስ ያስባሉ፣ አብና ወልድ መንፈስ ቅዱስ ይናገራሉ፣ አብና ወልድ መንፈስ ቅዱስ ይፈቅዳሉ፣ አብና ወልድ መንፈስ ቅዱስ ያስማማሉ። የተለየውን
አንድ ያደርጋሉ፣ የራቀውን ያቀርባሉ፣ የታመመውን ይፈውሳሉ፣ ነፃነት ይሰጣሉ፣ ሕይወት ያስተካክላሉ፣ በጎደለ ይሞላሉ። የተሰበረውን ዓለም የሚጠግኑ ሥላሴ ናቸው። ስለዚህ ሥላሴ በአንድነት በሦስትነት ሲሰለሱ ሲቀደሱ ይኖራሉ። ፈጣሪያችን እግዚአብሔር እንደወደደ እንደፈቀደ እችን የተወሰነች ቃላት ተናግሬያለሁ። ጎልዳፋን አንደበት ርቱ የሚያደርጉ ሥላሴ ናቸው። የሚያናግሩ ሥላሴ ናቸው። የሚመግቡ ሥላሴ ናቸው። የሚያበሉ የሚያጠጡ ሥላሴ ናቸው። የሚያለብሱ ሥላሴ ናቸው። የታመመውን ዓለም የሚፈጉሱ ሥላሴ ናቸው። የሚባርኩ ሥላሴ ናቸው። በረከት የሚሰጡ ሥላሴ ናቸው። ጥበብ የሚገልጹ ሥላሴ ናቸው። ሕይወት የሚያስተካክሉ በጎደለ የሚሞሉ ልጆቼ ወዳጆቼ ብለው አቅፈው ደግፈው የሚይዙ ሥላሴ ናቸው። በአንድነት በሦስትነት ሲሰለሱ ሲቀደሱ በፍጥረታት አንደበት ለዘላለም ጸንተው ይኖራሉ። ያስተማረን የመከረን የቅዱሳን አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።